በእስልምና ውስጥ ድንግል ማርያምና ኢየሱስ ክርስቶስ ያላቸው ቦታ ምን እንደሆነ ማወቅ ፈልጋለሁ። አለ ቁርአን ላይ ታሪካቸው አለ። ምን ጥያቄ አለው? በእስልምና ውስጥ ቁርአን ላይ እሺ፣ በቁርአን ምዕራፍ ውስጥ ብቸኛ ስሟ የተነሳ ሴት እናታችን መርየም ናት። እኛ ሌላ እናታችን ሴት መርየም ቁርአን ምዕራፍ ስሟ የተሰየመላት ብቸኛ ሴት ምዕራፍ እኮ ነው። ታሪኩማ በጣም በሰፊው ነው ያለው። እንግዲህ በእስልምና ውስጥ የንጽህና ተምሳሌት ተብለው የሚጠቀሱ 4 ሴቶች አሉ። የመጀመሪያዋ እናታችን መርየም ናት። መርየም ቢንት ዕምራን التي احسنت فرجها ያላት ያቺ ንጽህና የጥብቅነት ተምሳሌት ይላታል። ብጽዕ ናት፣ ቅድስት ናት፣ ክብርት ናት፣ የተመረጠች ሴት ናት፣ ከዓለማት የተመረጠች ነች ይላታል ቁርአን ላይ። በዛ ልክ የተመረጠች፣ በዛ ልክ የተቀደሰች፣ በዛ ልክ ክብር የተሰጣት ሴት ናት እናታችን መርየም አለይሃ ሰላም። ሰላምና እዝነት በሷ ላይ ወረድና መርየምን የሚያነውር ሰው ይጠላት፣ ማርያምን የሚያወግዝ ሰው ይጠላት። ይሄ ያላወቀ የሰውነትን ልክ ያልተረዳ ብቻ ነው። ያንን ቁርአን ውስጥ ከ14 ጊዜ በላይ ነው ስሟ የተነሳው። አንተ እናታችን መርየም ከመጽሐፍ ቅዱስ የበለጣለ ማለት ነው። በከፍተኛ ደረጃ ስሟ ከተወሳባቸው ክብሯ ከተገለጸባቸው ሴቶች ውስጥ አላህ ቁርአን ላይ ለአማኞች ሞዴል ብለው ካስቀመጣቸው 2 ሶስቶች የመጀመሪያዋ እናታችን መርየም ናት። ضرب الله مثلا للذين آمنوا امرأة عمران ይላል አላህ። ለነዛ ለአማኞች ምሳሌ አድርገን ያመጣናት ያቺ ኢምራን ልጅ ሴት ልጅ የሆነችው ክብርት መርየም ናት ይላል። ለምን ነው የከበረው? የቅድስና ተምሳሌት ናት። እንግዲህ አላህ Subhanahu Wa Ta'ala መርጧት ፈተና ውስጥ እንድታልፍ አድርጓት አላህ Subhanahu Wa Ta'ala መልእክተኛኛ ነብዩላህ ኢሳ አለይሂ ሰላም ልክ እንደዚሁ ነታቸው ነው የምናምነው። ኢሳ አለይሂ ሰላም ተብሎ ቁርአን ውስጥ ኡሉል አዝም ሚነ ሩሱል የሚባሉ የጽናትና የፈተና ተምሳሌት ተብለው የሚጠቀሱ በእስልምና ውስጥ ትልቅ ነቢያቶች 5 አሉ። አብርሃም፣ ኖህ፣ መሐመድ፣ ሙሴና ኢሳ ናቸው። ኢየሱስ ክርስቶስ 5ቱ የጽናትና የከፍታ ተምሳሌት መገለጫዎች ናቸው። ከነዛ ውስጥ አንዱ ሰይድና ኢሳ አለይሂ ሰላም ናቸው። ኢየሱስ ክርስቶስ ማለት በከፍተኛ ደረጃ ታሪካቸው ከተወሳ ክብራቸው ከተገለጸ ነቢያቶች ወይም ደግሞ የአላህ Subhanahu Wa Ta'ala ምድር ላይ ከላካቸው ልዩ ፍጥረቶች ውስጥ አንዱ የአላህም የፍጥረቱ ትልቅ ማሳያ የሆነ ከእናትና ከሴት ልጅ ብቻ የተፈጠሩ በድንግልና እንደተወለደ ታምናላችሁ እንዴ? በድንግልና እንጂ ሌላ ምን አለ? ይሄው ነው ያው ያን ያወገዙት አይሁዶች ናቸው። እዛ ነው ዛሬ ኢየሱስን ገድለውታል የሚባሉትን አይሁዶች የኛ ናቸው ብሎ ደግፎ ኢየሱስ የኛ ነው የሚሉትን ጠላት አድርጎ ከማየት የበለጠ የሚዛን መዛባት አለ ብዬ አላስብም። በጣም ይገርማል። አለማወቃችን ይሄ ነው የእውቀት መቀንጨር ነው ብዬ አስባለሁ። ይሄ አለመንቃት፣ አለማወቅና ደግሞ ባላወቅነው ነገር ላይ ራሳችንን እንዳዋቂ አድርገን መነሳታችን ዋጋ ያስከፈለን ይመስለኛል። ለዛ የመካከለኛው ምስራቅ ለሁላችንም ለሙስሊሙ፣ ለክርስቲያኑ፣